وعن عبد الله بن مسعود رضي الله عنه قال قال رسول الله صلى الله عليه وسلم إن أشد الناس عذابا يوم القيامة المصورون متفق عليه كعبد الله ابن مسعود الله ملكام سراچون يودد لاچونا قال قال رسول الله صلى الله عليه وسلم يا الله ملكتኛ እኮ ያላ ሰላትና ሰላም በርሳቸው ላይ ይሁንና እንዲህ አሉ إن أشد الناس عذابا ማለት ከሰዎች ሁሉ ብርቱ ቅጣት የሚያጋጥማቸው መቼ يوم القيامة የቂያማ ቀን እነማን ናቸው المصورون ቀራጮች ናቸው ሰዓሊዎች ናቸው ፎቶ አንሺዎች ናቸው ሶስቱንም ያስ ቀራጭ ማለት ልክ ይሄ ህይወት ያላቸው ነገሮች በእንጨት ቀርጾ ምንም ሐውልት የሚሰራ ማለት ነው አንድ ሁለተኛ ሰዓሊ በስዕል ህይወት ያላቸው ነገሮች ሚስል ሶስተኛ በርሳስ ሳልከው በፎቶ አነሳው ፎቶ አንሺ ራሱ ምን ውስጥ ይገባል እዚህ ውስጥ ይገባል በሸሪዓችን ምስል ይሄው እንዲህ አይነት ቅጣት አለው ሀታ ፎቶ ሆኖ የተፈቀደው የትኛው ነው ለመታወቂያ ለፓስፖርት 4 ነጥብ ከዛ ውጭ ዛሬ በዘመናችን እንደምናየው ሰው እየበላ ራሱን ፎቶ የሚያነሳው በየቦታው ሰው ፎቶ በከተማ በስቷል አልበዛ ቀጭ ሀታ ይሄ ዱርዬ ስራ ይሄ ተረገመ ስራ ምን ውስጥ ድረስ እስኪመጣ ድረስ ደርሰና ሰዎች ሰላት ቆሞ ፎቶ ይነሳሉ እጃቸው እንዲህ ብለው ዱዓ እንደሚያደርግ ሰው ማለት ነው ካዕባ ጧፍ ያረጉ አንሳኝ ለደሆች ብር ሲሰጡ አንሳኝ لا اله الا الله ስለዚህ የፎቶን ነገር እንጠንቀቅ ከፊሎች ምን ይላሉ ስዕልና ፎቶ ይለያያል ይላሉ ያኛው በእጅ ነው የሚሳለው ይሄኛው ደግሞ በቃ ራሱን እንደማንሳት ነው ይላል والله ውሸት ምታነሳበት ጉዳይ ምንድነው ምን ነው ጭራሽ ደግሞ ማይፈቀድ ሌላ ነገር ልንገራችሁ በፎቶሾፕ ፎቶ መነካካት ፎቶሾፕ የሚባል ሶፍትዌር አለ አላህ አሳምሮ ነው አይደለም የፈጠረን ፎቶ ቤት ያሉት ምን ያደርጋሉ ፎቶ ያነሱህና እንዳለ በቃ ቡጉራት ቀር ምናት ቀር ሙልጭ አርገው በሶፍትዌሩ አጥፍተውት የተወለወለ ሌላ ሰው ያስመስለዋል በዚህም የተነሳ የብዙ ሰዎች ትዳር እየተናጋ ነው በተለይ ውጭ ሀገርና እዚህ ሀገር ያሉ ሲተዋወቁ ፎቶሽን ላኪልኝ ይባባሉና የ50 ዓመት ሽማግሌ የ25 ዓመት ጎረምሳ ሆኖ ቁጭ ይላል ሴቷም እንደዛው ከዛ ልክ ትዳር ከገቡ በኋላ አረኔ እንዲያል መሰልሽኝም ነበር ፎቶ ይላክሹ ትዛይልሽም ወይ ምናምን ይባባላሉ ሹፍ ጨዋታ አስለን ለትዳር በፎቶ አይደለም አላህ የፈቀደው ምን እንዲሆን ነው እንዲተያዩ ነው ለትዳር እስከሆነ ድረስ ተያይተው መህረም ባለበት እንዲጋቡ እንጂ እንደዚህ በፌክ ፎቶሾፕ እየተሰራ እየተላከ ከዛ በኋላ ልጅ መበተን የማይሆን ነገር ውስጥ መግባት ሸሪዓችን ጭራሽ አይፈቅደውም ስለዚህ የፎቶን ነገር ተጠንቀቁት የሚገርመው ግን ቁርአን ሂፍዝ ትምህርት ቤት ነው ተብሎ ምን ያያየን ነው ተማሪዎች የሚመረቁበት ቀን ነው ስለዚህ ሱፍና ስለብሳቸው ይባላል አስለን ቁርአን የጨረሰ ሰው ጀለብያ ቢለብስ የነብዩን ውድ ልብስ ምን ይሆን ነበር ልብ በልኛ አሁን ሱፍ ከመልበሳቸው ችግር የለብንም ከረባት ያለብሷቸዋል ከዛ አንዳንድ ቁርአን ይሰጣቸውና ቁርአኑን ልባቸው ላይ አድርገው እንደ ወታደር ተርታስሩ ይባላል ተርታሰርተው በጎን በኩል ቀጭ ቁርአን ሐፊዞች ምን ይነሳሉ ፎቶ ይነሳሉ ይሄ ፎቶ መነሳት ደረጃውን ይዤ ዛፉን ተንጠልጥዬ ይሄ ሁሉ የምን ስራ ነው የዱርዬ ስራ ነው የዲን ሰዎች ሊርቁ የሚገባቸው ሙስሊሞች ከፎቶ ሊርቁ ይገባቸዋል ዛሬ በሚያሳዝን ሁኔታ ሰርግ ነው ተብሎ በተለይ ባል አግቢው ማለት ነው ሚዜዎቹ እየመጡ ሚስቱን ይደገፉለታል ድግፍ ቀጭ የሰው ሚስት እኮ ነው የሚደገፉት ያቅፏታል ከዛ ሚዜዎቹ ደግሞ ወንድ ሴት 8-9 የሆኑና ደገፍ ብለው ካንድ አባት ካንድ እናት የተወለዱ ናቸው እንዴ አይደሉም ይሄ ሁሉ የዱርዬ ስራ ነው
አጅነቢ ሴትና አጅነቢ ወንድ እንዲህ የተነካኩ ፎቶ መነሳት لا حول ولا قوة إلا بالله والله دين እኛን ስነ ስርዓት ሊያስይዝ ነበር የመጣው ዱርዬዎች ግን ምን ያርጉ በዲን ስም የሚሰራ ዱርዬነት አለ ጃሂሉ ስታስተምረው ይነቃል ቢያንስ ወንጀል መሆኑን ያውቃል በዲን ሽፋን የመጡት ሰዎች አሉ ምን ችግር አለ ዋናው ንያችን ነው ሴት አጠገብ ቆመው የሚነሱ አሉ ላ ኢላሃ ኢላላህ አይ ወንድ ልጅ እንተቤ ይሄ ሁሉ ይሄው እንዲህ አይነት ከባድ ቅጣት የመጣበት ነው ፎቶ አበደን ከመታወቂያና ከፓስፖርት ውጭ እንዳትነሱ ይሄ ለትምህርት ቤት ትራንስክሪፕት እንዲህ ለወሳኝ ጉዳይ ብቻና ብቻ እንጂ ለመንጃ ፍቃድ ለነዚህ ነገሮች እንጂ እንዳትነሱ ይሄም ምን ስለሆነ ነው በዶሮራ ጊዜ ክልክል የሆኑ ነገሮች ይፈቀዳሉ ሚል ምን ስላለ ነው ሸሪዓ